ቁራሌው ስሚ ምን ላድርግሽ? ያን አረቄ ጠርሙስ ለምን አንሸጠውም? ኧረ እባክሽ እኔን ማን ይገዛኛል? በነፃ ራሱ እኮ ውድ ነው እኮ። እንደውም ተይው እኔ እሸጠዋለሁ። ቁራሌው ወይ ይሄን ያረቄ ጠርሙስ ትገዛኛለህ? እስኪ በሰላም ነው ግን ማለት ፋዘር ማዘርን ለማማለል የተጠቀምበትን ያረቄ ጠርሙስ ምን ያደርግላችኋል ብዬ ነው። ትገዛኛለህ ወይስ አገዛኝም? የኔ እህት የድሮ ቀትርፉ ሸክምሽ ገዛሽ እንዴ? እንዴት አባቷ ነው የምታምረው። በስመ አብ ምን ይገዛኛል? አታዩም እንዴ ሲያዝገኝ? አንተ ይሄ ደግሞ ምን ልጅ ነው? አንተ ምን ሆነክ ነው? አረ ምንም፣ ግን ይሄን የመሰለ እንደ አዲስ ማንቆርቆራ የሚያብረቀርቅ ውበት ይዛ ነው። እሰይ አንተ ደግሞ ምን የሚሉክ ነህ? ኩኩሻ ቁራሌው እባላለሁ። እሺ ኩኩሻ ቁራሌው አሁን ትገዛኛለህ ወይስ አገዛኝም? ባይሆን እሷን ስጭኝና ይሄንን እንደ ምርቃት ወስድልሻለሁ። ችግር የለው። አንተ ምን አይነት አይናውጣነ? በሉ ተከራከሩ፣ እኔ ልግባ። እና በቃ ጨከነሽ ልትገቢ ነው? ና ግባ። ለምን ውስጥ ገብታችሁ አታወሩ ብለሽ ነው? ሂጂ። ሲያስጠላ። አንተ አታፍርም? ሰው ይዘው ተብሎ ይገባል። ራስሽ አይደለሽ እንዴ ግባ ያልሽ? በል አምጣጣ ሙሴን ደፋር። ስሚኝ ከእህትሽ ፍቅር እንደያዘኝ ንገርልኝ ሻማቼ። መጣችል ደሞች ተምቻማቼ። እንዴት ነው የተከበረው አማቼ? ስለምን አባህ አማች ነው የምታወራው? ማለት ምን ልክ ጅባል ሆነ? ይሄንንም ቆይ ጤና የለህም እንዴ? እግዚአብሔር ይመስገን። እንዴት ነሽ አንቺ? ደህና ነሽ? ኧረ አንቺ ልጅ እባክሽ ቀስ በይ እንዴ። እህት እስኪ ነው አበባ አታምርም? ስታስጠላ። የኔ አበባ ሳቂልኝ። ደግሞ ምን ተገኝቶ ነው? አንተ ማየት በራሱ እኮ ያስቃል። ይገርምሻል የቁራሌው ማህበር ራሱ የሚኮራብኝ በዚህ ባህሪ ነው። ጭራሽ የቁራሌዎች ማህበር አላችሁ? እኛስ ማን ለኔ ናት? ወይ ጉድ! አንተ ትንሽ ከሰማነህ አሳምነህ ትሸጠናለህ። ቆይ ወንዶ ማች የሸጠልኝ ጫማ የማን ነው? ምን ጭራሽ ሲል አምላክ ያባይን ጫማ ሸጠው? እኔ አላቅልሽ፣ ግን መሽለት ጓዳውን ሲፈትሽ ነበር። አለቀለት በቃ። ማለት ያባይን ጫማ ነው እኔ የሸጠልኝ? ምን ነው? እኔ የምልህ ለምን እንደ ሐሳብ እኛ ቤት ገብተህ አትኖርም? የምሬን እኮ ነው። አባዬ ራሱ እንደዚህ ቀን በቀን አላየንም። እኔማ በዚህ መንገድ መተዋወቅ አልፈለኩም ነበር፣ ግን ይሁን ካልሽ ይሁን። እንደው አንተ ባታፍርልኝ አያፍርም? እሱን ትተሽ የጫማውን ነገር አቺ ኩኩሻ ወዬ ማዘር ብሩ ደርሶኛል አመሰግናለሁ ብላለች። ኧረ ጣጣ የለውም ወንድሜ፣ እናትህ እኮ እናቴ ነች። ባይሆን አዞሽ በልልኝ እሺ። ፒስ በቃ ይመችሽ። ኩኩሻ ቁራሌው በልኛ እንዳንተ ትቆያለህ። ነይ እና በቃ ትታችሁ ልትሄዱ ነው? አይ አዝለንህ እንዞራለን። ና ውጣ በል ኩኩሻ ቻው። በቃ ደህና ደሪ ማለቴ ደህና ወይ አማቼ። ቁራሌ አረ ስለፈጠራ ወርዴ በእናት አተዝበለ ከዘገዘከኝ አይቀርሽ። ቆይ ለምን በርበሬ አታጥነኝም እንዴ? ምንድነው? ዘመን ማትል ከሆነ አይቀርልም። እሺ አሁንም አረ ክፉኝ ቸርነቱ ክብኝ እኮ ምንድነው? ስማተ ማኪያ አጠገብ እንዳድርስ ብያል ነበር እንዴ? እና እኔ መች ደረስኩባት? እና ምን እሺ ነው ከስሩ አልጠፋም ያልከው እንዴ? ምንድነው? ተረጋጋ። ሲጀምር እኔ ምንም አውቀው ነገር የለም። እራሷ አይደለች እንዳልፈታ ያለችኝ። ስማ እሷን ከኔ ውጭ አንድ ሰው እንዲፎነቅባት አልፈልግም። እሺ እና ፎንቃ ገብቶልሽ ነው? ምን አባ ገባ ድጋሚ አላስጠነቅቅም። እሺ አረ ኩኩሻ ማስጨነቅ። ይሄንንማ ለማይ መናገር አለብን። አንቺ ማይ ሲምባ አረ እባክሽ ኩኩሻን የሆነ ልጅ እያስጨነቀው ነው። ለምን? እኔ አላቅልሽም፣ ብቻ እያስጨነቀው ነው። የቱ ጋር? እታችኛው ቅያስ
አንተ ኩኩሻ እስካሁን እየጠበቅኩ ለምንድን ነው ያልመጣኸው? ምን ትለኛለህ? ቆይ እዚህ ምን እያረክ ነው? ቺኳ ተረጋጊ እስኪ። ምን እያረጋችሁ ነው? ምን ነው ችግር አለ? ቢኖርስ እንዴት ይኖራል? አይኖርም፣ ወደፊትም አይኖርም። እንደ ወንድነት ደስ ይላል ማለት ሰውነት በጣም ደስ ይላል። ለማንኛውም ማሂ ይባላለሁ። ኪራ እባላለሁ። አሃ አይደለ? በማን እንደሚብስ አሳይሻለሽ። ኩኩሻ ተረጋጋ፣ ከሰው ጋር ነኝ። እሺ እንዴት አባቷ ነው የምታምረው? አረ ጭራሽ ይመችሽ። እሺ እና ስልኬን አትቀበለኝም? አረ ደስ ይለኛል። እንዴ ማዘር ትሙት፣ አንቺንማ የራሴ ያደርግሻለሁ። ቆይ ለምን እየሸኘኸኝ አናወራም? አንዴ እሱ ላውራው። እሺ ቆይ። ወይኔ ይሄ የተመታ ቆራሌው፣ ይሄ ሰላቢ የሆነ ልጅ፣ ወይኔ የት አባቱ ሰራሁለት። ነይ እስኪ። እንዴ ቀስ በል። ይሄ የተመታ ቆራሌው፣ ቆይ ሰራለታለሁ። 5 26 27 እንደምን ጉር ነው የጣለብኝ። አይበቃኝም? አይመለከተኝም። ዝም ብለህ ስራ። አረ በወንድ ልጅ አምላክ ግድለሽም ተይ። አታ ምን እሺ ነው? ዝም ብለህ አትሰራም እንዴ? ምን አገባ? ዝም አትልም እንዴ? ፈላ አትፍጠን። አንተ ራስህ አትፍጠን። እኔስ? አንተ ዝም ብለህ ስራ። አፈቀርኩ ስላልኩ ነው እንዴ ስልክ ማታነስ? አረ እኔ እንደዚህ የሚባል ነገር ነው ያላቅም። ደሞ ነው ያላማልኝ። ቆይ ምን ልሆን ነው የምትለው እንዴ? ቁራሌዎች አይ እንዴ ኩኩሻ ቁራሌው አይደል እንዴ? ሄደን እናውራት እንዴ? እንዴ ምን ብለን ነው የምናወራት? ያምሻል እንዴ? በእኔ እኔማ አወራታለሁ። እዚህ የሴት ጎረምሳ አልበዛም እንዴ? ኧረ አልበዛም። እንደው ተዋረድ ያለ ፍጥረት። ኩኩሻ በሰላም ነው በይሳኩሻ በሚሰራው? እኔ አዝዣው ነው። እንዲህ ሰርቶ የሚኖር ሰው ላይ ጉልበትሽን ማሳየት አይከብድም? በረሮ በእነሱ ማለት ትግል። እሺ ቢያንስ ልጁን አታርክሙት። አያሳዝናችሁ? አንቺ ማን ነው የምትይው? ቆይ እኔማ የኩኩሻ ያክስቴ ልጅ ነች። ፒሳይ የኩኩሻ አፍቃሪ ነኝ። ማኪ ይባላለሁ። ማሂ ይባላለሁ። እና ፍቅርሽ እንደዚህ ነው የምትገልጭለት? ምን ላ ልጁ ደነዝ ነገር ነው፣ ፎንቅ አይገባውም። አንቺ ማሂ ነይ እንሂድ እባክሽ። እሰይ በቃ እንሂድ ማክ። ይኸውልህ ስደውልልህ ደግሞ ስልክ አታንሳና ምለቅህ እንዳይመስልህ። አረ ለሊት 11 ሰዓት ብትደውይ ያነሳልሻል። ይሄን በቃ ቻው የኔ ቆንጆ። እሺ አክስቴ ልጅ እና ምን ልጅ ፈልገሽ ነበር? እዛው መወዳት ልጅ ናት ብዬ ደግሞ ታብላላሽ። አይ አይዞ እንግዲህ እነዚህ ምንድነው ያማችኋል እንዴ? እጅ ታውቂያለሽ፣ ፈጣሪ ራሱ ይወደኛል። እንዴት? አንቺን የመሰለሽ መልአክ ነው ይላክልኝ። በልቻው ኩኩሻ እህቴ እየጠበቀችኝ ነው። አበቤ በቃ መልካም ቀን አማቼ። አንቺ መልካም ቀን ቁራሌው። ስማ ዛሬ መፍራት የለም። ፊትህን ኮስተር አድርገላት እንዳትሰማ። ደግሞ ደረቱን ነፍቶ ቆማል ሲያስጠላ። አጣ ኩኩሻ አይ መጣልህ እንግዲህ አታ ጨፈት ተደም በቃ አለቀልኝ። አታ ምን እሺ ባልሰማ ልትሄድ ነው እንዴ? ኧረ አይደለም እኮ አይደለም። ምን ፈጣሪ ነው ጸሎትን በዚህ ጥጋብ ይሰማልና እንጀልኩ አታ አንተ ኪሩ የታባ አለቃ መጣችልኝ። ስማ ምንም አላልኩም። እሺ ምን አርግ ነው የምትለው? ማኔ
አረ ምንም አላልኩትም። የሆነ ልብስ አለ ትገዛኛለህ እያለኝ ነው። አንተ በቃ ለሆደ ብለህ በዛ አይነት ራቆትህን መሄድ ነው ሆዳ። አረ ማኪ መንሽ እንደዛ እኮ አይደለም። ዝበል በቃ አሁን ፍታ ሂድ። ምንሽ ዛሬ ፊት ተቋቁሯል? አረ ድሮም ጥቁር ነው። ምንድነው ምሻሸኝ? ማኔ አረ አልሸሸሽም። አትፍራይም ብዬ የለ እንዴ? ምንድነው እንደዚህ የሚያደርግ? እውነቱን ስነግርሽ ካሁን ሰነዘርሽብኝ ብዬ እኮ እንደ ኪሎ ከሰውኝ እኮ። ምንድነው እሱን ተውና መቼ ነው የምንገናኘው? ከማን ጋር? ከኔ ጋር ነው እኮ እኔና አንቺ። ምን? እሺ አረ ምንም። እሺ ያክስት ልጅ ካች ብላለች። በቃ ሂጃለሁ። ስማ በቃ ቅዳሜ እደውልልሃለሁ። እሺ ማሂ እንዴ ቆይ እስቲ ምንድነው? ምን ሆነሽ ቢነው? ምንም አልሆንኩም። ሰው ግን እንዴት አኩርፎ ያምርበታል። ቆይ ከሰፈር ወጣቴ ጋር ምንድነው የምትሰራው? አረ ምንም አይደል? ከሰፈር ወጣቴ ጋር ስትለፋደድ የነበረውስ መቀናቱ ነው። ለምንድነው ቀነው? እኔ ማን ይቀርቻ አላውቅም። ፊትሽ ላይ እኮ ያስታውቃል። አበቤ እሰይ እሺ አበቤ በቃ ሌላ ምጥ ምን ሆነ ነው? ሌላ ቀን አስረዳሻለሁ። እሺ በቃ ቻው። አትይዘኝም? እሺ ጤና ቢስ የሆነ ልጅ መለቅ እንዳይመስልሽ። ማን ስለሆነሽ ነው እሷን የምታስፈራራኝ? ኩኩሳ ነሽ። ቆይ ምንድን ነው ችግርሽ? ምን ይዘጋሻል? ንገሪኝ። አሁን ምንም አልልም። ቤት ገብተህ ረፍታል። ቆይ እሺ ምን አድርግ ነው የምትሉኝ? እሺ ደግሞ ማን? አፍቃሪሽ ነዋ። ሞኝ አፍቃሪሽ ደግሞ ማን ነው? በጣም ሰክሯል። እባክሽ ተይው። እኔ ኩኩሻ ሰልፍ ማይነካካኝም። እሺ ማን ነው ተሸክሞ ፍቃዬን ሲያበላኝ የነበረውን አታውቂውም? የምትነግረኝ ከሆነ ንገረኝ፣ ካልሆነ ግን ምን እንደለመድሽው ቢሸብል ተሰሪ ነው። ይሄን ያልኝ ተናናቅም ትሽ ወደ ልጅ ታሞ እንጂ ፈርቶ አይሞትም። እሺ ወረኝ ሂድ ከግቢው ውሃ ይዘህልኝ ነው። አረ ማኪ ለዚህ ምን አባ ገባ? ሂድ እናጣልኝ። እሺ አሁንም አትናገርም? አልናገርም። ሙድ ያስክል እኔ አንቺ ላይ የኔ ጎረምሳ ትንሽ ጥጋበል ላብረድልህ። እንዴት አሁን ተረጋጋ። ምን አድርግ ነው የምትለኝ? ማለት የኔ ወይኔ ማኪ ጭራሽ በዋንም ቁራለው ልናቅ። ስማ እኔ እንደፈለኩ ላረጋው እችላለሁ። ሌላ ግን ማንም እንዲናገር አልፈልግም። ለማንኛውም ኪሩቤልሽን አሳልፊሽ። ወይኔ ኪሩቤል አለቀለት። እንደ አይነት ጨዋታ ጀመረ። ቆየ መጣ። አረ ማክ በጣሪውን በለው። ምን አገባ? እኔ ማኪ ምን አይነት ሰው እንደሆንኩ አላወቀም ማለት ነው። አሳየዋለሁ። ቁራሊዮ አሮጊታና ብረድስ ያሊዮ ቁራሌው ወይ የሆነ ጫማ አለኝ ትገዛኛለህ? በነፃም ከስጠሽ ደስ ይለኛል። በልናሽ ላሳየህ። ቆይ እንደ ስራ ላይ ነኝ። አንተ ቀልደኛ ነህ። ቶ በቃ ያምሻል። ቁራሊዮ አሮጊ ጫማ ብረድስ ያሊዮ ቁራሊዮ አሮጌ ጫማ ብረድስ ያለው ቤታችሁ መጥቻለሁ። አረ ቁራሊው ምን አባቱ ነው የሚጮህ? ክፍታ አንተ ሲላም ላይ
ፋዘር ይሄ ቁራሌው ምንድነው እንደ ቁራ የሚያስጮኸው? የተኛ ሰው አለ በለው እና ለሱ ከሆነ እሱ አቀርብም ነበር። ምን አባህ ገባህ አንተ ጥፍራም ያልኩህን አድርግ። እህቷለች ማለት ነው። አባ ቀወጥሽው እኮ በሰላም ነው? ምን ላድርግ ብለሽ ነው ብራዘር? ስራ አይደል? ስማ የሆነ ጫማ አለ ትገዛለህ? አሬ ጫማ እኔ እናት ክፉ የለውም አምጪው እናየዋለን። መጣሁ በቃ ጠብቀኝ ማለት ነበር። ሰው እንዴት የቤት ሽቲ ለብሶ ያምራል? አንተ ያማል እንዴ? ደሞ ምን አረኩ? እንዴት አገኘኝ? ደሞ ምንድነው እንደዚህ የሚያስጮህ? ነግሬሽ ነበር እኮ ማግኔት ነሽ ወይ ብዬ ጠይቄሻል ነበር። የኔን ተው። ቆይ ወንድሜ ምን ብለኸው ነው? አረ ምንም አላልኩትም። አይንሽና ናፍቆትሽ ግን እንደዚህ ጠርሙስ አይኔ ላይ ሲላወስ ነው የከረመው። ወይ ጉድ! እና ጎንዷ ማቼ ነው እንዴ? የምን አማች ነው? የምን አማች ነው? ማን ያለው? እኔ ምን አባሽ አቅልሻለሁ? ቆይ ምን እየሰራሽ ነው እዚህ? አረ ምንም የቅባት ጠርሙስ እኮ መሸጥ ፈልጋ ነው። እንዴም ጀምረሻል? በኋላ እናወራለን። ግቢ። በቃ ሌላ ቀን እመጣለሁ። እሷን ተዋትና ያው ልጅ እንዴ ቀሳትልም በፈጣሪ ስም እዚህ ቤት ያለው ድሮ ዕቃ ብዛት ምንድነው? ምን ነው? አረ ምንም ግን የዘላለም የነሽ የሆነ ጫማ ማስቀመጡ አስፈላጊ ነው? ምን አገባ? ዝም ብላ አገዛም እንዴ? አረ እኔ ምን አገባኝ? እኔ ማገዛሃለሁ። አሁን ደግሞ ምን ሊሸጥ ነው ይሄ የሰው ግራ? እኔ እንጃ አባዬ። ኦይ ራቁቱን ካልሄደ ምን አለ 100 አለቃ ገብሬት ያለሽ። አይ ይሄ ተው በቃ አባዬ የራሱ ጉዳይ። ሄጃለሁ። እርሶ ትልቅ ሰው አይደሉም? እንዴት የጨረጨሰ ሳፋ ልሽጥልኝ ይሉኛል? ባለጌ ነው። እንዴት አባሽ ነው የምታምሪው? ወይኔ ኩኩሻ ተበላው። አቺ ኩኩሻ ወያብዬ ብረቱን አትወስጂውም እንዴ? አረ ወስዷለሁ፣ ማታ እመጣለሁ። እስማ አምቡል አረ ያመኝ። ምን ነው አስደነገጥከኝ እኮ። ይቅርታ በእናትሽ። ምን ላድርግ ብለሽ ነው? ያንቺ ፍቅር ገና እንደተጣለ ይዘት ዕቃ እንዲህ ሲያሽከረክረኝ ነው የሚውለው። ቀልድ ነው እንዳያስከው ማኔ። ቆይ ግን ማግኔት ነሽ እንዴ? ማለት እንደ ብረት እኮ ከስርሽ ልጠፋል ቻልኩ። አሃ ፒካፕ ላይ መሆኑ ነው። ይሸጣል? ምኑ? ፒካፕ ነው። እንደዛ ሳይሆን ለመዘዘን እየሞከርክ ነው ማለት ነው። እጅግ መቻግንቺ እንጃ ሳይሽ ነበር። አይ ኩኩሻ አስቂኝ ነገር እኮ ነው። ቀርበሽ ደግሞ ብትይኝ። አይ እንዲሁ ተመችቶኛል፣ ይቅርብኝ። እና ለምን እየሸኞሽ አናወራ? ወንድሜ እየጠበቀኝ ነው እንጂ እንችል ነበር። ታላቅሽ ወይስ ታናሽሽ? ማለቴ እንደዛች እህትሽ አይደለማ? እሷ ምን ሆነችብህ? አረ ቆይ ወንድሜ ደወለ። አንቺ ደረሽ? ቆሜያለሁ እኮ። ይኸው ደርሻለሁ ወንድሜ፣ እየመጣሁኝ ነው። ቶሎ ነይ፣ ፀሐይ ላይ ነው የቆምኩት። እንዴ ፀሐይ አታስደብድብኝ። እሺ ወንድሜ እየጠበቀኝ ነው። በልቻው። እና ሰፈር መቼ ልምጣሽ? ምን ልትሆን? አንቺ ለማየት ነው። አረ እኔን ትተኝ ስራህን ስራ። ከዚህ በኋላማ ስራ አንቺ ነሽ። በል ኩኩሻ አንተ ትቀልዳለህ፣ እኔ ልሂድ። እሺ ቢያንስ ስምሽን አነግሪኝ። ማሂ። የኔ ማሂ። ወንድማችን ሰላም በይልኝ እሺ። እኔም ወድሻለሁ። ይስ ልጅ። አረ ማኪ እጅ ልልቅ ነው በእናትሽ። ዝም ብለህ ስራ እሺ። ድጋሚ አልነግርህም። አረ በጣም ጥሩ ነው። እንደሌላ ጊዜ ተሸክመኝ አዙር። አንተ ዝም በል። የመቼ ዕለት አሁን የሚረሳውል እንዳይመስልሽ። እንደው ባለጌ እኮ ነኝ እናት፣ በእናትሽ ይቅርታ። አረ ኖርማል ነኝ እኔ ፍቅር። አታ ምን ያርግ? እሺ በቃ ይማኪ። ኦይ እንዴ ብንቀኝ ነው ፎንቅ አለብኝ ብለህ ለሰው የምታወራው? አረ በቃ ለማንም አላወራም። አቤት ውሸት! አንተ መሸት ፎንቅ አለብኝ አላልከኝ? ቆይ እኔ እናንተ እናወራለን እሺ። ስማ ድጋሚ አጠገቡ ብድርሽ ድራሽን ነው እሺ ማጠፋ። አረ ጣጣ የለውም። ሰይ እኔ እንጃ እህቴ፣ ዛሬ ገና ሂጅ አይደል ቼክ ማድረገው።
እና ቢሆንስ? ትኬቱን ቼክ ላድርግና ነግረዋለሁ። እሺ በቃ ደውልልሻለሁ። አታተ ተው እሷ አይደለችም። አይገርምሽም? አንቺ መስለሻቸው እኮ ነው። ማለት አሁን እኮ የልብ ሌባ በዚህ ያለፈች እያሉኝ ነበር። እውነት? እናገኛችኋት? ፊት ለፊቴ ቆማ ያየኋት። ውይ እስኪ ሙሽ በለኝ። ሙች ራሱ ድብን በል። እስቲ ምን እንደምታመጣማ ያለው ዛሬ